በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ የታሂዶ ልጆች፣ ውድ የልዑል እግዚአብሔር ልጆች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁኝ በቸርነቱ። እናንተም ጋር ሁሉ ነገር መልካም ነው ብዬ ተስፋ አደርጋለሁኝ። እንደምን አላችሁ? አለን እግዚአብሔር ይመስገን እያልኩኝ የማርያም እባላለሁኝ። እንኳን ወደ ልባም አድርገኝ ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ይህንን ቻናል ላይክ፣ ሰብስክራይብ እና ሸር በማድረግ እንዲሁም ደግሞ አስተያየት ኮሜንት በመጻፍ እንድታበረታቱኝ በአክብሮት እጠይቃለሁኝ። እሺ እንግዲህ እንደተለመደው ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ምክንያት በማይመች ሁኔታ ነው። ይህንን ቀረጻ ራሱ ሳካሄድላችሁ እውነት ለመናገር ምክንያቱም ደግሞ ጾም ሊገባ 2 ቀን የቀረው። ስለዚህ እንኳን ለጾም ፍስለታ በሰላም አደረሳችሁ እያልኩኝ ስለ ጾም አንዳንድ ነገር ልላችሁ ነው የመጣሁት ማለት ነው። ስደትና ጾም እንዴት እናስኬዳቸው የሚለው ማለት ነው። እውነት ለመናገር በስደት ሆኖ ጾምን መጾም በጣም ከባድ ነው። እንደኔ ለሚከብዳችሁ በተለይ ደግሞ በጣም ከባድ የሚያደርገው ምግብ ለማትሰሩ ልጆች ነው። በስደት ሆናችሁ ምግብ ራሳችሁ አብስላችሁ ማትበሉ፣ ምክንያቱም ጽዳት ወይም ሌላ ነገር ስራ ላይ ያላችሁ ጾም በጣም እንደሚከብዳችሁ አውቃለሁ። ምክንያቱም ገብታችሁ ለመስራት ትቸገራላችሁ፣ ፍቃድ አታገኙም፣ በጣም ብዙ ነገር አለ እና እንኳን አይደለም ሰርታችሁ ለመብላት የተሰራውን እንኳን የሚከለከልበት ቤት እንዳለ አውቃለሁኝ። በተለይ ደግሞ በሳውዲ አረቢያ ለምትኖሩ እና እኔ እንኳን ምግብ ስለምሰራ ያን ያህል ብዙም አልቸገርም። ግን በቃ የማይነካካ ነገር ለማግኘት በምን እንደምትበሉት ብቻ ብዙ ነገር ግራ ያጋባል። ግን ይሁንና ደግሞ እግዚአብሔር የሚያየው የልባችንን መሻት ስለሆነ ግን ምክንያት በቃ እኔ መጾም አልችልም በቃ ብሎ ምክንያት ከማብዛት ግን ደግሞ መጾም የተሻለ እንደሆነና መጾም እንዳለብን ደግሞ ቅድስት ቤተክርስቲያን የምትለን ነገር አለ ማለት ነው። ቤተክርስቲያን ሁሉን ነገር ስርዓት ሰርተው አባቶቻችን አስቀምጠውልናል። ይህንንም ስርዓት ጾም እንዴት እንደምንጾም፣ ጾም በማይቻልበት ሁኔታ እንዴት መጾም እንዳለብን፣ ምግብ በማናገኝበት ምክንያቱም የጾም ምግብ በማናገኝበት ምክንያት እንዴት መጾም እንዳለብን ደግሞ ቤተክርስቲያን ሁሉን ነገር አዘጋጅታልናለች። በእውነቱ አባቶቻችን ሁላችንም እንደሚመቸን እግዚአብሔርን ማምለክ በጾም በጸሎት እንዴት መጠየቅ እንዳለብን አስቀምጠውልናል ማለት ነው። ዛሬ የተመለከትኩትና እኔም የተማርኩበትን ቪዲዮና ትምህርት አቀርብላችኋለሁ። እንሆ ተጋበዙልኝ ብያለሁ። በስደት ዓለም ያለን ጾሙን እንዴት እንጹም? በስደት ዓለም ያሉ እህቶች ወንድሞች በውስጥ በተደጋጋሚ ከሚጠይቁ ጥያቄዎች መካከል አንዱ ይህ ጥያቄ ነው። ትምህርቱ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ መልካም ጾም እያላችሁ ጻፉልኝ። ጥያቄውን ከመመለሴ በፊት ልታውቁትና ልትረዱት የሚገባው ነገር አባቶቻችን በጾም ሰዓት የጥሉላትን ምግቦችን እንዳንጠጣ እንዳንበላ ያደረጉበት ዋና ምክንያት እነዚህ ምግቦች ስጋን የሚያጠነክሩ፣ ስጋዊ ፍላጎትን የሚጨምሩ፣ ስጋን የሚያጠነክሩ ምግቦች ናቸው። ስጋችንን አድክመን በነፍሳችን ከፈጣሪያችን ጋር ተገናኝተን መልካም የሆኑ ስራዎችን እንድንሰራ የጥሉላት ምግቦችን መመገብ እንደማይገባ ስርዓት ሰርተውልናል፣ ሕግ ደንግገውልናል እንጂ በራሱ የጥሉላት ምግቦችን መመገብ ኃጢአት እንዳልሆነ ልናውቅና ልንረዳ ይገባል። ጥያቄያችሁን ከመመለሴ በፊት 2 የታሪክ ማስረጃዎችን ላቅርብላችሁ። የቤተ ክርስቲያናችን ሊቅና ቅዱስ የሆነው ቅዱስ ዮሐንስ አፈወርቅ ወደ አንድ ደሴት ገብቶ በአሳ ምርት ብቻ የሚተዳደሩ ሰዎችን እግዚአብሔር አምላክን እንዲያምኑ አድርጎ ካጠመቃቸው በኋላ በጾም ሰዓትም አሳ እንዲመገቡ ስርዓት ሰርቶላቸው ወደ ሌላ ቦታ ሄዷል። ምክንያቱም እነዚህ ሰዎች ሌላ አማራጭ የላቸው። ምርታቸውና የሚተዳደሩበት የሚሸጡትም የሚመገቡትም አንድ ምርት ብቻ ነው፣ እርሱም አሳ ብቻ ስለሆነ አሳ እንዲመገቡ አድርጓቸዋል። ይህ ቅዱስ በሌላ ቦታ ሂዶ በእርሻ ስራ የሚተዳደሩ ሌሎች ሰዎችን አግኝቶ እነርሱን አስተምሮ ካጠመቀ በኋላ በጾም ሰዓት የጥሉላት ምግቦችን አሳንም ጨምሮ እንዳይመገቡ ስርዓት ሰርቶላቸዋል። በአንድ ቦታ አሳ እንዲመገቡ፣ በሌላ ቦታ ደግሞ አሳ እንዳይመገቡ ስርዓት የሰራው በስህተት ሳይሆን አማራጭ ከሌለ በጾም ሰዓትም ቢሆን ያገኘነውን ተመግበን ጾመን ጸልየን ከእግዚአብሔር ጋር መታረቅ እንደምንችል ሲያሳየንና ሲያስረዳን፣ በተጨማሪም
ታላቁ የገዳም አባት የሚባሉት አባ መቃሪዎስ ረጅም ሰዓት ይጾማሉ። በቀን 1 ጊዜ ይመገባሉ። የቆቅ ሥጋ ይመገቡ ነበር። እኒህ ቅዱስ አባት የሚኖሩት ውሃም ምግብም በሌለበት በረሃ ውስጥ ነውና እርሳቸው ባሉበት አካባቢ ያለው ቆቅ የሚባል በራሪ የዱር እንስሳ ነው። አንድ ቆቅ ይመገቡ ነበር እንጂ ሌላ የጣመ የላመ አይበሉም ነበር። ወደ ጥያቄያችሁ ስመጣ በአረብ ሀገር እንዲሁም በተለያዩ የዓለም ክፍሎች የምትገኙ በተለይ በሰዎች ተቀጥራችሁ የምትሰሩ እህቶች፣ ወንድሞች ካላችሁ የተሰጣችሁን ምግብ ተመግባችሁ የታዘዛችሁትን ሥራ ሰርታችሁ በፍቅር ተስማምታችሁ መኖር አለባችሁ እንጂ ጾም ነው ይህን አልመገብም ብላችሁ ከሰዎች ጋር መጣላት አይገባም። በሚመች ቦታ ላይ ስትሆኑ ንስሐ ገብታችሁ ቀኖና ተቀብላችሁ ሌላ ጾም ጾማላችሁ እንጂ በእኛ ሃይማኖት ይህ የተከለከለ ነው። ከሚያሰሯችሁና በእምነት ከማይመስሏችሁ ሰዎች ጋር እየተጣላችሁ ራሳችሁን አደጋ ላይ መጣል የለባችሁ። እግዚአብሔር አምላክ ጾሙን ጾመን በረከት እንድናገኝ የእርሱ ቅዱስ ፈቃድ ይሁንልን። አሜን። መልካም እንግዲህ ትምህርቱን እንደተማራችሁበት ተስፋ እያደረግኩኝ ጾመ ፍስለታን እንግዲህ የበረከት ጾም እንዲያደርግልን መብርሃንን በዚህ ጾም ከሁሉ ነገር ከሶሻል ሚዲያ ላይ እርቀን ቲክቶክ ከማየት ከተለያዩ ሶሻል ሚዲያዎች ላይ እርቀን በጾምና በጸሎት መብርሃንን እንድንጠይቃት የታቅቡ ሱባኤ እንድንይዝ በዚሁ አጋጣሚ አሳስባችኋለሁ። ታቅቡ ምንድን ነው የሚለውን ዩቲዩብ ላይ ብትገቡ ሰርች አድርጋችሁ ሱባኤ ታቅቡ ሱባኤ የሚባለውን መያዝ ትችላላችሁ። ሱባኤ መቼም ለመያዝ አልችልም ከምትሉ ካላችሁ የታቅቡ ሱባኤ እንድትጠቀሙበት በዚሁ አጋጣሚ እናገራለሁ። እንግዲህ ፍስለታ እጅግ በጣም የምንወዳት የምንናፍቃት ነችና በሀገራችን ደግሞ እያስቀደስን ቅዱስ ሥጋውን ክቡር ደሙን እየወሰድን ብንጾም ምንኛ ደስ ይለን ነበር። ግን ለሀገራችን እንድታበቀን አምላክ ስደታችንን ባርካ ያሰብነው ሁሉ ተሳክቶልን ወደ ሀገራችን እንድንገባ በሰው ሀገር ሆነን ደግሞ እውነት እግዚአብሔር በጣም ይሰማል ብዬ ነው እንደኔ የማስበው። ምክንያቱም እዛ ከምንተጋው ይልቅ እዚህ በጣም ስለምንተጋ ይመስለኛል። በቃ ከማንም ጋር ስለማናወራ ቤተሰብን ስለማናገኝ ሁሉንም ስለማናገኝ ትኩረታችን ወደ አምላካችን ነው እና ይህንን ጾም የበረከት ጾም እንዲያደርግልን በሱባኤ በታቅቡ ሱባኤ መብርሃንን ምስጋናዋን ውዳሴዋን በሚመቸን መልኩ ጸሎት ቦታ አይመቸኝም ጸሎት የለኝም ሳይሆን ምግብ እየሰራ ሊሆን ይችላል። በኤርፎን አድርገን ጸሎቱን ውዳሴውን በመስማት ሊሆን ይችላል። በቃ በተለያየ እግዚአብሔርን ባለንና በቃ በምንችለው መልኩ ከጠየቅነው የሚያሳፍር አምላክ አይደለም፣ ይቀበለናል። እንደዛ አድርገን የምናቀርበው ሁሉ ነገር ደግሞ በእግዚአብሔር ዘንድ ተቀባይነት አለው ብዬ አምናለሁ። እናንተስ ምን ትላላችሁ? በስደት መጾም አይመቸኝም፣ እስካሁን አልጾምኩም፣ በቃ ምግቡ ይነካካል፣ እኔ ሀገሬ ስሄድ አንደኛ እጾማለሁ እያላችሁ ያላችሁ ልጆች ካላችሁ በዚህ ቪዲዮ እንደምትማሩ ተስፋ አደርጋለሁ። እንግዲህ ይሄ ቪዲዮ ይጠቅማቸዋል ላላችሁ ሼር አድርጉላቸው። ቪዲዮን ላይክ፣ ሰብስክራይብ በማድረግና ኮሜንት አስተያየት በመጻፍ እንድታበረታቱኝ እየጠየቅኩኝ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን፣ ሀገራችን ኢትዮጵያን ይጠብቅልን እያልኩ ለሀገራችን ያብቃን ነው የምለው። ስደታችንን እመብርሃን ባርካ ለሀገራችን ታብቃን እያልኩኝ ሁልጊዜም በጸሎታችሁ ልባም ሴት አድርገን እያለን አምላካችን ለምነው የሚለውን ቃል እንዳትረሱት አስታውሳችኋለሁ። ሁሌም እንግዲህ ጾሙ የበረከት ጾም ያደርግልን።